ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ከባለፈው የቀጠለውን ስርዓተ መንግስት በኢትዮጵያ የሚለውን 5ኛ ክፍል ይሆናል። መልካም ቆይታ። እንግዲህ ለባለፉት 4 ተከታታይ ጊዜያት የተነጋገርነው ስርዓተ መንግስት እንዴት ጀመረ በዓለም ላይ የሚለውን ከመጀመሪያው ጀምሮ የነበረውን በዓለም ዙሪያ የነበረውን ስርዓቶች እንዴት ምን አይነት ስርዓተ መንግስት ተከትለው ሄዱ የሚለውን አይተናል። ለምንድነው ኢትዮጵያውያን ለዓለም ስርዓተ መንግስት ሰጥተዋል ወይም የመጀመሪያ ሀገር መስራች ናቸው፣ የመጀመሪያ ዳኝነት መስራች ናቸው፣ የመጀመሪያ ሃይማኖት መስራች ናቸው ተብሎ በታሪክ ጸሐፍቶች የተጻፉት የሚለውን ለመዳሰስ ሞክረናል እና በዛ ውስጥ እንግዲህ ያገኘነው ምንድነው ኢትዮጵያውያን ከመቼ ጀምሮ ስርዓተ መንግስት ጀመሩ እና ደግሞ መንግስታቸው ምን አይነት መንግስት ነበር የሚለውን በታሪክ አይተን በኋላ ደግሞ እንዴት ነው ይህን ስርዓተ መንግስት ያጣ ነው ማለት ይሄ መሰረታዊ የሆነውን አንድ መንግስት ለህዝቡ ሊያደርግ የሚገባውን አገልጋይነት፣ ጠባቂነት እና ዳኝነት የሚለውን መሰረታዊ የሆነው የመንግስት መዋቅር እንዴት አጣ ነው የሚለውንና ከዛ በምትኩ ሰይጣናዊ የሆነ ሰብአዊ ያልሆነ ስርዓተ መንግስት እንዴት በኢትዮጵያ ውስጥ እንደተተከለ በማን በኩል እንዴት እንደመጣ አይተናል። ስለዚህ እስካሁን ድረስ እንግዲህ ከዛን ጊዜ ጀምሮ ኢትዮጵያውያን ፍትህ አግኝተው አያውቁም። ህዝቡ ጥበቃ አግኝቶ አያውቅም። ህዝቡ ኑሮ ፈቅ ሊል አልቻለም። በችግር ውስጥ ነው እየኖረ ያለው። መንግስታቶችም የራሳቸውን ኑሮ ከማመቻቸት የዘለለ ለህዝቡ የሚያደርጉለት ነገር የለም። እንግዲህ እነዚህ አዲሶቹ የሆኑት የባዕዳን የሆኑ ስርዓቶች ኢትዮጵያ ውስጥ ከሰፈነ ጀምሮ ማለት ነው። ስለዚህ ይህንን ለመቀየር ምን ማድረግ አለብን? ምን የተሻለ ስርዓተ መንግስት እንግዲህ ይሄን ሁሉ የመጣ ነው ወደ ኋላ ሄደን የመጣንበት ዋና ምክንያት ምን አይነት ስርዓተ መንግስት መምጣት አለበት በኢትዮጵያ ውስጥ የሚለውን ግንዛቤ እንድናገኝ ነው። መፍትሄ ለማግኘት መጀመሪያ የውድቀታችን ምክንያት ካላወቅን ለችግራችን መፍትሄ ማምጣት አንችልም። ስለዚህ ነው መጀመሪያ ለምንድን ነው እንደዚህ ሆን ነው ኢትዮጵያውያን በታሪካችን ትልቅ ቦታ የነበርን ሰዎች ሳለን ለምንድን ነው ዛሬ እንደዚህ ሆን ነው የሚለውን ከኋላ ተነስተን ማየት ካልቻለን መፍትሄ ልናመጣ አንችልም። ለዚህ ነው በዋናነት ወደ ኋላ ሄደን ታሪካችንን አይተን ስርዓተ መንግስት ምንድን ነው የሚለውን አውቀን ነው አሁን ላለንበት ችግሮች መፍትሄ ማምጣት የምንችለው። ስለዚህ መጀመሪያ መጠየቅ ያለብን ለምንድን ነው መንግስት የምንፈልገው ነው። ለምን መንግስት ያስፈልገናል? ለምንድን ነው አውሮፓውያን መንግስት ስላላቸው ወይም ስልጣኔ እድገት ነው ብለን ስላሰብን ነው ወይስ መሰረታዊ የሆነ ችግሮቻችን መፍትሄ እንድናገኝበት ነው ብለን መጠየቅ አለብን። መጀመሪያ ለምንድን ነው መንግስት የሚያስፈልገን ብለን መጠየቅ አለብን። ጥንት እንግዲህ በመጽሐፍ ቅዱስ ታሪክ እስራኤላውያን ነገስታት አልነበራቸውም ነበርና መንግስት ስጠን፣ ንጉስ ስጠን ብለው ለመኑት እግዚአብሔርና እንግዲህ ይሄን ያሉበት ምክንያት በአሕዛብ ዘንድ ነገስታቶች ከብረው ሲያዩ፣ ወርቅ ለብሰው ሲያዩ፣ ወርቅ ዙፋን ላይ ተቀምጠው ሲያዩ፣ ተከበው ልል ሲባል ሲያዩ ያ ለኛ እንደ ኩራት አድርገው ወስደው ነው እንግዲህ በሀገራችን ንጉስ ያስፈልገናል ያሉትና በዛም የተነሳ እግዚአብሔር ሳኦልን አመጣባቸው ከአህያ ጠባቂነት ማለት ነውና ግን እነዛ ነገስታቶች እንደዛ ወርቅ የሚለብሱት እንደዛ በወርቅ ዙፋን የሚቀመጡት ከህዝቡ በሰበሰቡት ብር መሆኑን አልተረዱም ነበርና ወዲያውኑ እሱ መጥቶ ወደ ግብር አስጨነቃቸው ማለት ነው እስራኤላውያንና እኛም አሁን ታዲያ መንግስት የምንፈልገው ለምንድን ነው ከሌ ምራን የምንለው ምን ፈልገን ነው? ስለዚህ ይሄን መጠየቅ አለብን። ለዚህ ነው ከመጀመሪያ ጀምሮ ስርዓተ መንግስት ምንድን ነው የሚለውን ነገር በስነ ስርዓት ማወቅ አለብን። ስህተት ውስጥ እንዳንወድቅ ዝም ብለን
መንግስት በመጣ ቁጥር አዲስ መንግስት ወይም አዲስ ተናጋሪ በመጣ ቁጥር ተከትለን መሄድ የለብንም። ስለዚህ ጉዳዩ የመንግስት ጉዳይ የመዋቅር ጉዳይ ነው፣ የግለሰብ ጉዳይ አይደለም። ስለዚህ ምን አይነት ስርዓት መንግስት ነው የሚያስፈልገን ነው እንጂ ምን አይነት ሰው እኛ ሊመራን ይችላል ብለን መጠየቅ የለብንም። ምን አይነት ስርዓት ነው የሚያስፈልገን የሚለው ነው። ለዚህ ነው በዚህ መሰረት ያደረገ አገልጋይነት፣ ጠባቂነት፣ ዳኝነት መሰረት ያደረገ የመንግስት መዋቅር ያስፈልገናል ብለን ማለት ያለብን። ያ ነው ነፃ ሊያወጣን የሚችለው እንጂ ግለሰብ ነፃ ሊያወጣ በፍጹም አይችልም። ስለዚህ ያ መዋቅር እንዴት እናምጣው፣ እንዴት ተግባራዊ ይሁን የሚለው ላይ ነው መነጋገር የሚያስፈልገውና ለዛም ነው ይሄንን ስርዓተ መንግስት ለኢትዮጵያ የሚበጅ ስርዓተ መንግስት ማውጣት ያስፈልገው ማለት ነው። ከዚህ በፊት በ97 በቅንጅት ምርጫ ጊዜ እንግዲህ የቅንጅት ፓርቲ መግባት አልፈለገም ወደ ምክር ቤት ማለት ነው። ምክንያቱም ያው ምርጫው ስለተጭበረበረ ማለት ነው። በዛ ምክንያት አድርገው 8 ነጥቦችን አንስተው ወደ ምርጫ አንገባም ብለው ነበረ። ወደ ምክር ቤት አንገባም የሚል ተቃውሞ አድርገው ነበር። ግን እዛ ላይ ዝም ብለው ቆመው ነበር እና እንግዲህ ከዚህ በፊት እኛ በጋዜጦች በተለይ ኦርቶዶክስ ተዋሕዶን በተመለከተ ለተለያዩ ጋዜጦች እንሰጥ ነበር እና በተለይ ለሚሊክ ጋዜጣ አንድ ያወጣ ነው በኢትዮጵያ ኦርቶዶክስን ቤተክርስቲያን በተመለከተ ያሉትባትን ችግሮች እና መብቷን በተመለከተ ምዕመን ላይ የሚደርሰውን ግፍ በተመለከተ ካነሳም በኋላ ይሄ ነገር ካልቆመ ምን አይነት እርምጃ መውሰድ አለበት የሚለውን በሚሊክ ጋዜጣ ላይ እንዲወጣ ተደርጎ ነበር። ስለዚህ በዛ መሰረት ህወሓትንም ወይም የነበረውን የኢህአዴግ መንግስትን ለመጣል ቀላል ነው የሚል አንድ ምክረ ሀሳብ በሚመስል መንገድ በጋዜጣ እንዲወጣ ተልኮ ነበር እና በወቅቱ ግን የጋዜጣው አዘጋጆች የሚሊክ ጋዜጣ አዘጋጆች ያንን ሊያወጡት አልፈለጉም። እንግዲህ የሚሊክ ጋዜጣ ባለቤት በወቅቱ እንግዲህ ነው የሚባለው እስክንድር ነው እና ያንን ነገር አላወጣውም። ምንድነው የሆነው ግን ያንን ጽሁፍ በሌላ መልክ ወይም በራሱ አድርጎ ነው ያወጣ የነበረው ሊያወጣ የፈለገው እና ያንን ነገር በጋዜጣ እንዳያወጣ አደረገው። ያን ሲያደርገው ወዲያው በሚታወቁ የቅንጅት ሰዎች አማካኝነት ለራሳቸው ለፓርቲው እንዲደርስ ተደረገና አርዕስቱ የሚለው ኢህአዴግን ለመጣል በጣም ቀላል ነው የሚል ነው። መሰረተ ሀሳቡ የሰላማዊ መስል ትግል ማድረግ ማለት ነው እና እንግዲህ ፓርቲ ውሎ ሳያድር ይሄንን ሀሳብ ተቀብሎ የሰላማዊ ትግል የሚላቸውን ነገሮች በዝርዝር አውጥቶታል። በእርግጥ ያንን ጽሁፍ በትክክል አይደለም ተግባራዊ ላይ የዋለው የነበረው እና ያ ትንሽ ተፈጥሯል። ተጨማሪ ነገሮች ገብተውበት ነገር ግን ያንን ተከትለው ቢሄዱ ኖሮ በጣም ጥሩ ይሆን ነበር። ግን የራሳቸውን ነገር ጨምረውበት ሌላም ተጨማሪ ነገር ጨምረው ለዛውም ለህወሓት አመቺ በሚመስል መንገድ ለወያኔ እርምጃ ለመውሰድ አመቺ በሚመስል መንገድ ስላወጡት ነገሩ የተወሰነ ግቡን ቢመታም የተወሰነ መሄድ አልቻለም። ለምሳሌ ታቅቦ የተደረገው ነገር ከተለያዩ የህወሓት ደጋፊዎችና የህወሓት ድርጅቶች ምንም አይነት ነገር አለመጠቀም በሚለው ላይ እዛ ላይ ብዙ በኢህአዴግ ላይ ብዙ ዳሜጅ አምጥቷል እና ያ ነበር ሀሳቡ የተሰጠ የነበረው። ግን በዛ ሰነድ ላይ ሀሳቡ የመጣበት ዋና ምክንያት ያን ሀሳብ በሚዲያም ሆነ በኋላ በፓርቲዎች አውጥተውት ተግባራዊ ያደረጉት ቢሆንም ዋናው ዓላማው ሰምና ወርቅ ያለው ጽሁፍ ነው የነበረው። ያ ሰምና ወርቅ ምንድን ነው? አንደኛ ህወሓት ከዛን ያንን እንቅስቃሴ ለማስቆም የሚወስዳቸው እርምጃዎች ራሱ ህወሓትን የሚጥለው ነው። ያንንም እርምጃ ደግሞ ባይወስድ ደግሞ አሁንም ህወሓትን የሚጥለው ነው። ስለዚህ ሁለት ስለት እንዳለው ሰይፍ ማለት ነው።
ያንንም እርምጃ ቢወስድም ይወድቃል፣ ባይወስድም ይወድቃል። እንደዛ አይነት ነው ጽሁፉ የነበረው። ስለዚህ ሰምና ወርቅ ያለው ስለነበረ ህወሓት ወዲያውኑ ይሄን ሳይ በጣም ተደናግጠው ነበረ። አይ ቲንክ እስክንድርም የታሰረበት ምክንያት ዋናው ያ ይመስለኛል። ከዛ በኋላ ጽሁፉን የራሱ አድርጎ ስላወጣው ማለት ነው ዋናው ነገር። ስለዚህ ያ ጽሁፍ ወጣው አንደኛ ህወሓትን የሚጥል ነው። እርምጃውንም ቢወስድ ይወድቃል፣ ባይወስድም ይወድቃል። እርምጃውን ያንን ተከትሎ የሚወስዳቸው እርምጃዎች ራሱ ፓርቲውን የሚበላ ራሱን ፓርቲውን የሚጥል ነው። ያ ነው የሆነው። በኋላም የህወሓት ውድቀት ከዛም በኋላ ተከትሎ እንግዲህ እስካሁን ያለው የኃይለማርያም ስርዓት መጣ። ከዚህ መንግስት እንደምንም ማለ ያው የኢህአዴግ መንግስት ነው፣ መዋቅሩ አንድ አይነት ነው። አሁንም ብልጽግና ፓርቲ ብሎ ይመጣ ተመሳሳይ ነው፣ ምንም አልተለወጠም። እነሱ ሁሉ የሚወስዳቸው እርምጃዎች መልሰው የራሳቸውን ውድቀት የሚያፋጥኑ ናቸው እንጂ ምንም የሚያመጡት ነገር የለም። ስለዚህ በእርግጥ ያ የወሰደው እርምጃ ለጊዜው የቅንጅት አመራሮቹን አስሯል። በእነሱ በኩል ያለውን እንቅስቃሴ እንዲቆም አድርጓል። ብዙ ሰዎችን ወደ እስር ቤት ከቷል። ከዛ ወዲያ የወሰዳቸው ደግሞ የፖሊሲ ለውጦችና እርምጃዎች አሉ፣ ራሱን ዲክታተር አድርጎ ያው ለማስቀጠል ማለት ነው። ሆኖም ግን ያ ሁሉ ነገር ሊያረጉ አይችልም፣ ምክንያቱም ወርቁ ሌላ ስለነበረ ማለት ነው። ስለዚህ ያ ሀሳብ ህወሓት እንዲወድቅ ሲደረግ የቀረበ ሰነድ ነበረ እንዲወድቅ። በዛ ምክንያት ህወሓት ወድቋል። ከዛ ተከትለው የሙጡትም የትም የሚደርሱ አይደሉም። ግን ያንን የሚተካ ስርዓተ መንግስት ግን አልተዘጋጀም። እሺ ህወሓት ይውደቅ፣ ምን አይነት ስርዓተ መንግስት ነው የሚያስፈልገው? ወይም የወያኔ ስርዓት ወይም አሁን ኦነጋዊውም የብልጽግና መንግስት መውደቁ አይቀርም። ግን ያንን የሚተካው ምን አይነት መንግስት ነው? ምን አይነት ስርዓት ነው መምጣት ያለበት የሚለው ላይ ነው እንግዲህ አሁን ተመልሶ በተለይ የፋኖ እንቅስቃሴ እየጠነከረ በሚመጣበት ጊዜ ይህን የአርበኝነት ትግል ለማደናቀፍ በውጭ የቅኝ ገዢዎች ምን አይነት እርምጃ ይወስዳሉ፣ ምን አይነት ዘዴ ይጠቀማሉ ብሎ በማየት ይህንን ትግል ወደ ሌላ አቅጣጫ እንዳይወስዱትና እንዲወድቅ እንዳያደርጉት ቅድም እንዳለው ነው። ወያኔ እንዲወድቅ ስናደርገው ወይም ሲደረግ ያ ጽሁፍ ሲቀርብ በሁለት መንገድ እንደሆነ ያንን ነገርም ቢያደርገው ወይ ቢከላከልም ይወድቃል፣ ባይከላከልም ይወድቃል። ምንም አማራጭ የለውም። ስለዚህ ይሄኛው እንደዚህ በተመሳሳይ መልኩ ለፋኖ የሚጠቅም የሚመስል ምክር ይዘው እየመጡ ግን ፋኖን የሚጥል አይነት ይዘው ይመጣሉ። የኢንተለጀንሲ ስራ ነው። ስለዚህ አሁንም ያ እንዳይሆን አስቀድሞ ምን አይነት መንገድ መከተል አለባቸው የሚለውን ጽሁፎች ተዘጋጅተዋል፣ ቀርበዋል፣ እንዲወጡ ተደርጓል። ለዚህ ነው ይሄ ሰነድ ያስፈለገበት ምክንያት መንግስት ምንድን ነው፣ ስርዓተ መንግስት ምንድን ነው፣ ምን አይነት ኢትዮጵያ ውስጥ ምን አይነት ስርዓተ መንግስት ያለውን ሀሳብ ለማቅረብ ነው። በሌላ በኩል ደግሞ በፋኖ በውስጥም ሆነ በውጭም ያሉ የቀድሞ ድሮም ሶሻሊስት ስርዓት በ1960ዎቹ የነበሩ ሰዎች በትግሉ ላይ ተጽዕኖ የሚያደርጉታል እና እነሱ ይዘው የሚመጧቸው ሀሳቦች አሉ እና እነሱንም በሌላ መንገድ እንዲያዩት እንዲረዱት ለማድረግ ነው እና በዛ ምክንያት ይሄ ስርዓተ መንግስት እንዲቋቋም ለኢትዮጵያ ስርዓተ መንግስት ያስፈልጋታል ብለ ልክ እንደ አንድ የሚወጣ ነገር ነው። ያ ነገር ከወጣ ማንም መመለስ አይችልም። ከዛ የተሻለ ነገር ይዞ መምጣት አይችልም። ብዙዎቹ እንደ ቅኝ ገዢዎች በተሻላቸው መጠን በኢትዮጵያ ውስጥ ዲክታተር ወይም በአፍሪካ ውስጥ ዲክታተር መንግስት እንዲኖር ነው የሚፈልጉት፣ ወይም አንድ ፓርቲ ስርዓት እንዲኖር ነው የሚፈልጉት እንጂ እንደነሱ ሀገር መንግስታትን በፈለጉት ጊዜ የሚሾሙና የሚያወርዱ አይነት ስርዓት እንዲኖር አይፈልጉም። ነፃ የሆነ መንግስት እንዲኖር አይፈልጉም። ስለዚህ ይሄ ደግሞ ስርዓተ መንግስት ከነሱ የተሻለ ሆኖ የሚወጣ ነው ሆኖ ያገኘ ነው እና ለዛ ነው ቀድሞ መዘጋጀት ስለሚያስፈልግ ነው እነዚህ ስርዓተ መንግስቶች የተዘጋጁት ማለት ነው። ያ እንግዲህ የኢትዮጵያ ህዝብ ፋንታ ነው። ከፈለገ ይቀበለዋል፣ ከፈለገ አይቀበልም ለራሱ ሲል እና ለዛ ነው የተዘጋጀው።
ለማንኛውም በመጀመሪያ ደረጃ የዚህ የፋኖ ትግል በሚመጣበት ጊዜ ትልቁ ፕሮፓጋንዳ የነበረው ስርዓተ መንግስት የፋኖ ትግል የፖለቲካ አመራር የለውም፣ የፋኖ ትግል የፖለቲካ መሪ የለውም የሚል ነበር እና የፋኖ ትግል የአርበኝነት ትግል ስለሆነ የፖለቲካ የአርበኝነት ትግል ስለሆነ የፖለቲካ ፓርቲ አይነት ይዘት እንዲቀጥል ነበር የተፈለገው። ያንን ነው ፕሮፓጋንዳ ሲናገር የነበረው እና በየትኛውም ሀገር ቢሆን ሲጀምር የፖለቲካ ፓርቲ ህዝብን ነፃ አውጥቶ አያውቅም። በየትኛውም ታሪክ በየትኛውም ዓለም ማለት ነው። በፖለቲካ ድርጅት አቋቁመው ህዝብን ነፃ እናወጣለን ያሉ ሰዎች ህዝብን ነፃ አላወጡም። ይሄ የዓለም እውነታ ነው። ለዚህ ነው ከመጀመሪያው ጀምሮ ፋኖ የፖለቲካ መሪ የለውም፣ የፖለቲካ ድርጅት አይደለም እያሉ ብዙ ሲተቹ የነበሩ ሰዎችን የተቃወም ነው። ምክንያቱም በዓለም ላይ የትኛውም የፖለቲካ ድርጅት መስርቶ ህዝብን ነፃ አውጣለሁ ወይም ያለውን ስርዓት አወርዳለሁ ብሎ የሚንቀሳቀስ ድርጅት ህዝብን ነፃ አውጥቶ አያውቅም። በኢትዮጵያ ውስጥ የምናውቀው እንግዲህ ህወሓት፣ ኦነግ ወይ የተለያዩ ህዝብ ነፃ እናውጣለን ያሉ ሰዎች ህዝብ ነፃ ሳያወጡ ነው እንግዲህ ህወሓትም የፈረሰው። ምን ማለት ነው ይሄ? ምንድን ነው ህዝብን ነፃ መውጣት ማለት? የፖለቲካ ነፃነት ማለት ምን ማለት ነው? ህዝቡ አገልጋዮቹን የፈለገውን አገልጋይ እንዲመርጥ ማድረግ ማስቻል ነው። ያ ነው ነፃነቱ። እንደዛ ማድረግ ካልተቻለ ህዝብ ነፃ ወጥቷል ማለት አይቻልም። ስለዚህ ፓርቲዎች መሳሪያ ከያዙ ለምንድን ነው መንግስትን ከተቆጣጠሩ በኋላ ለምንድን ነው ከስልጣን የሚወርዱት? እሺ ብለው እንዴት ሊወርዱ ይችላሉ? መሳሪያ በእጃቸው ነው፣ ሁሉ ነገር በእጃቸው እስከሆነ ድረስ እና ስርዓተ መንግስት የምናወጣለን የሚሉትን ህገ መንግስት ቢሆን በራሳቸው መልክ ይቀርጹታል ወይ በራሳቸው በሚያምኑት አይዲዮሎጂ ያደርጉታል እንጂ ለህዝብ የሚጠቅም ወይም ህዝቡ ራሱ የተሳተፈበት ስርዓተ መንግስት ይወጣል ማለት አይደለም። ስለዚህ ይሄን ነው በታሪካችን የሚያየው። ደርግም ሲመጣ ያየነው ይሄንን ነው። መጀመሪያ ህዝብን ነፃ አውጥቼ ወደ ካምፕ ይመለሳለሁ አለ። ግን ሳይመለስ የፖለቲካ ድርጅት አቋቋመ። ሌሎች የተቋቋሙ ድርጅቶችን በሙሉ አጥፍቶ ራሱ አንድ ፓርቲ የሆኑ ወጣ እንጂ ህዝብን የሚፈልገውን በነፃነት የሚፈልገውን ፓርቲ ወይም የሚፈልገውን የፖለቲካል አይዲዮሎጂ እንዲከተል አላደረገው። ስለዚህ ህወሓትም ሲመጣ እንደዛው ነው ያደረገው። ስለዚህ አሁንም የፓርቲ ስም ይዞ የፖለቲካ ድርጅት አቋቁሞ ህዝብን ነፃ የሚያወጣ ሊኖር አይችልም። ህዝብ ነው ራሱን ነፃ ማውጣት የሚችለው ተደራጅቶ ማለት ነው። ወይም በአርበኝነት ተታግሎ ክፉ የሆኑ ወይም እንደዚህ አይነት የማይፈልገውን ስርዓት አባሮ ሌላ ስርዓት የሚያመጣ የሚችል ህዝብ ነው ራሱን በራሱ አደራጅቶ ማለት ነው። የአርበኝነት ግን ነው ነፃ ላይ ያመጣ የሚችለው እንጂ የፖለቲካ ድርጅት አይደለም። ስለዚህ በአርበኝነት ነው መቀጠል ያለበት። ለምሳሌ በአሜሪካ ውስጥ ብናይ ህዝቡን አነሳስተው ከእንግሊዝ ቅኝ ግዛት ውስጥ ነፃ እንዲወጣ አድርገዋል። በአርበኝነት ትግል ነው ይሄን ያደረጉት። ካረጉ በኋላ ስርዓተ መንግስት አቋቁመዋል፣ መንግስት መስርተዋል፣ ህገ መንግስትም አውጥተዋል። ያን ያደረጉት ህገ መንግስት ካቋቋሙ ነፃነታቸውን ካወጁ ከ24 ዓመት በኋላ ነው ፓርቲ የተመሰረተው። መንግስት መስርተው ፕሬዚዳንት እየመረጡ እየሾሙ እስከዛ ድረስ ፖለቲካ ፓርቲ የሚባል አልነበረም። የፖለቲካ ፓርቲ የመጣው ቆይቶ ነው። ለዛውም የፖለቲካ ፓርቲው በዚህ በራሳቸው በሚሉት ህግ ላይ የለም፣ አይታወቅም። ስለዚህ እዛ ምክር ቤት አባል የነበሩ ሰዎች ወይም የፕሬዚዳንቱን ቦታ መያዝ የሚፈልጉ ሰዎች በራሳቸው ነው ማህበር የመሰረቱት። ስለዚህ የፖለቲካ ፓርቲ ማለት ማህበር ማለት ነው፣ ሌላ ነገር የለውም። በጋራ አንድ ላይ የተመሳሳይ ሀሳብ ያላቸው ሰዎች የሚመሰርቱትና የምክር ቤት ቦታውን ለመያዝ
ወይም የፕሬዚዳንቱን ቦታ ለመያዝ ሚዲያ ይዘው ሌሎች ተቋማትን ይዘው የሚንቀሳቀሱ ነው በራሳቸው ማለት ነው እንጂ በአሜሪካን ህገ መንግስት ራሱ የፖለቲካ ፓርቲ አይታወቅም። ምክንያቱም ግለሰብም እኩል መብት አለው ከአንድ ከፖለቲካ ድርጅት ጋር። ስለዚህ በግልም መወዳደር የሚፈልግ በሁሉ ተወዳድሮ መግባት ይችላል። ለዚህም ነው በአሜሪካን በምርጫው ወቅት በምርጫው ጊዜ የሚደረገው የግለሰቦች ስም የሚጻፍበት ምክንያት የፓርቲ ምልክት የማይጻፍበት ምክንያት ለዛ ነው። የፓርቲ ምልክት የሚባል ነገር የለም። ስለዚህ የግለሰቦች ስም ነው የሚጻፉት። ስለዚህ ግለሰቦች ነው የሚወዳደሩት። ስለዚህ ይሄ የሆነው ደግሞ ቆይቶ የመጣ ስለሆነ ነው። ከ26 ዓመት በኋላ ነው የፓርቲ የመጣው እና በእኛ ውስጥ አስተሳሰብ ውስጥ በኢትዮጵያ ውስጥ እየተደረገ ያለው ፓርቲ ጨርሶ የፖለቲካ ፓርቲ ህዝብን ነፃ አውጥቶ አያውቅም፣ ሊያወጣም አይችልም። ህዝብ ነፃ እንዳይወጣ ነው አስቀድመው ፓርቲው ወይም ራሱ የፋኖን እንቅስቃሴ ለመበተን እንዲያመቻቸው ነው ወደ ፓርቲነት ይቀየር፣ የፖለቲካ መሪ ያስፈልገዋል እየተባለ ፕሮፓጋንዳ ሲነገር የነበረው እንጂ ያ ሊሆን አይችልም። ከዚህ ህዝብ ነፃ ከወጣ በኋላ ስርዓተ መንግስት የሚያቋቁመው ህዝብ ነው። ከዛ በኋላ ህገ መንግስት የሚያወጣው ህዝብ ነው። ከዛ በኋላ ፓርቲዎች ወረቀትና እስክሪብቶ ይዘው የፖለቲካ አስተሳሰባቸውን ወይም ህዝቡን ሊያገልግሉበት የሚችለውን ሀሳብ ይዘው መጥተው ለህዝብ አቅርበው ተወዳድረው የሚገቡ እንጂ ከመጀመሪያውኑ ጠበንጃ ይዘው የሚመጡ ከሆነ ወደ ከስልጣንም ሊወርዱ አይችሉም። እውነተኛ ህዝብም ነፃነት አያገኝም። ስለዚህ በዛ ምክንያት ይህንን በመቃወም ነው እንግዲህ ህዝብ ነው ስርዓተ መንግስት ማቋቋም ያለበት፣ ህዝብ ነው ህገ መንግስት ማውጣት ያለበት እንጂ የፖለቲካ ድርጅት አይደለም። ስለዚህ የፋኖ ትግል የአርበኝነት ትግል የነፃነት ትግል ነው። ስለዚህ ከዛ በኋላ እነሱ ደግሞ የሚሉት ብዙ ጊዜ በአብዛኛው በኢትዮጵያ ውስጥ ከህወሓት ከመጣ በኋላ የፖለቲካ ማለት ተጠቃሚነት አድርገው ነው የሚያሳዩት። ለምሳሌ ለዚህም ነው የፖለቲካ አባል የሆኑት ሀብታም የሆኑት። በዚህ ባሳለፈው በ30 ዓመት ውስጥ የፖለቲካ ድርጅቶች ናቸው ሀብታም የሆኑት የፖለቲካ መሪዎች ማለት ነው። ይሄ የሚሆኑበት ምክንያት ተጠቃሚነት ስላለው ነው። በተለይ ከባህል ሀብት ጋር በመነጋገር መሬት በመሸጥ በመለወጥ ምክንያቱም ባለመሬት ስለሚያደርጋቸው ባለርስት ስለሚያደርጋቸው በዛ አማካኝነት ነው ሀብታም ሊሆኑ ይቻሉ። ስለዚህ የአስተሳሰብ ስላለ ለዚህ ነው ቶሎ ብለው የነፃነቱን ትግል ወደ ፖለቲካ ድርጅት እንዲቀየር እና ከዛ ደግሞ የፖለቲካ ድርጅት ከሆናችሁ ተጠቃሚ ትሆናላችሁ በሚል አስተሳሰብ ነው እየተንቀሳቀሱ። ይሄ ግን መልሶ የፋኖን ትግል የሚጎዳ አካሄድ ነው። ስለዚህ ህዝብ ራሱ የፋኖ ትግል በአርበኝነት ሆኖ እንዲቀጥል ነው መሆን ያለበት እንጂ በፖለቲካ ድርጅት ውስጥ የሚሆን ከሆነ አንደኛ የትም አይደርስም። ይሄን ደግሞ የጠላት ምክር መሆኑን መረዳት ያስፈልጋል። አሁን እንግዲህ ወደ ቀስ ስለተዘጋጀው የኢትዮጵያ ስርዓተ መንግስት እንሄዳለን። እንግዲህ ምን አይነት የኢትዮጵያውያን ምን አይነት የስርዓተ መንግስት ያስፈልጋቸዋል የሚለው ከዚህ በፊት ባነሳናቸው ወይም መስመሮች ወይም እነዚህ ዋና ለመንግስት ወሳኝነት ከምንላቸው ዋና 3 ነገሮች አሉ። ጠባቂነት፣ አገልጋይነት እና ዳኝነት። ከነዚህ መርሆች የሚከተል ነው። እነዚህ 3ቱም ለብቻ ሆነው ተቋም ሆኖ ነው መቆየት ያለባቸው የሚል ነው። እንግዲህ የዚህ ጠቅላላ ሀሳቡ በዋናነት እነዚህ 3ቱ በተለያየ ተቋም ሆነው እንዲቆሙ ነው ማድረግ ያለብን። እንግዲህ ስለ ስርዓተ መንግስት ምን አይነት ያስፈልገናል ብዙ ሰዎች የተለያዩ ጽሑፍ ጽፈዋል። ካየኋቸው ነው አንዳንዶቹ የአሜሪካንን የስርዓተ መንግስት ኮፒ አድርጎ የሚያመጣ ነው ለኢትዮጵያ እንዲሆን አድርገው። የአሜሪካ ስርዓተ መንግስት ጥሩ ጎን ቢኖረውም ግን በጣም ደግሞ በተለይ አሁን ላይ የባሰ የመጣው የፓርቲዎች ተጽዕኖ አለ በመንግስት ላይ። ያ በጣም አደገኛ ነው። በተለይ በአሁን ሰዓት እዚህ እንኳን 2 ፓርቲ ስለሆኑ ነው። ኢትዮጵያ ውስጥ ያሉ ፓርቲዎች በጣም ብዙ ናቸው። በዛ አማካኝነት የፓርቲ ተጽዕኖ በስርዓተ መንግስቱ ላይ በጣም ከፍተኛ ይሆናል ማለት ነው። ከፍተኛ ልዩነት አለ፣ ከፍተኛ አለመግባባት አለ፣ ከፍተኛ ሀሳብ ልዩነት አለ። እንደዛ በሆነበት ሀገር ውስጥ
በቀላሉ ለውጥን ሊያመጣ የሚችል ስርዓተ መንግስት የአሜሪካን ሊሆን አይችልም። ለምንድን ያልኩበት ምክንያት አሜሪካ ውስጥ አደጋ እየሆነ ያለው እንዳልነው የአሜሪካን ህገ መንግስት ፓርቲዎችን እንዲጠናከሩ ወይም ፓርቲ እንዲፈጠር የሚል ምንም አይነት ጽሁፍ የለውም። እነዚህ ፓርቲዎች በኋላ በራሳቸው የተደራጁ ናቸው ለማሸነፍ ሲሉ። ግን ምን ሆነ? አሁን የህዝብ ተወካይ መሆኑ ቀርቶ ምክር ቤት የሚገባው የፓርቲ ተወካይ ሆነ። ስለዚህ ፓርቲ ተወካይ ከሆነ ኦልሬዲ ውሳኔዎች፣ ማንኛውም ውሳኔዎች ኦልሬዲ በፓርቲ የሚወሰኑ ናቸው። ሪፐብሊካን ሰብስበው የወሰኑት ከሆነ በምክር ቤት ውስጥ ገብቶ እጅ ማውጣት ነው፣ ሌላ ነገር የለው። የዲሞክራት ከሆነ ዲሞክራት ነው እጅ ማውጣትና ማሸነፍ፣ ሌላ ነገር የለው። ሌላው ደግሞ አደጋ የፕሬዝዳንቱንም ቦታ አንድ ፓርቲ ከሆነ የምክር ቤቱንም አንድ ፓርቲ ከሆነ በቀላሉ ማንኛውን ውሳኔ ማሳለፍ ይችላሉ። ስለዚህ ቼክ ኤንድ ባላንስ የሚባለው ችግር ይፈጠራል እዛ ላይ። ሌላው ደግሞ ዳኝነቱን አሳይን የሚያደርገው ፕሬዝዳንቱ ለምሳሌ ሪፐብሊካን ከሆነ ምክር ቤቱ አባሉ ማጆሪቲው ሪፐብሊካን ከሆነ ያ ነገር በቀጥታ ያልፋል። ስለዚህ አሁንም በዳኝነት ውስጥ ተጽዕኖ ያደርጋሉ ማለት ነው። ስለዚህ በአሁን ሰዓት ላይ ዳኞች የዲሞክራት ዳኛ ነው የዲሞክራት ዳኛ ነው ተብለው እስከሚለዩ ድረስ የዳኞች ላይ ወይም በዳኝነት ስርዓቱ ላይ ተጽዕኖ አሳድሯል። ሌላው በሚሊቴሪው ላይ ወይም በጠባቂነት በሚለው ላይ እዛ ላይም ስቲል ፕሬዚዳንቱ ነው አሳይን የሚያደርገው የወታደሩንም የፖሊሱንም ኃላፊዎች የሚሾመው ያ በፓርቲው በኩል የመጣው ፕሬዚዳንት ነው። ስለዚህ አሁንም የፓርቲ ተጽዕኖ አለ እና እሱን እያየን ነው። በተለይ በፖሊሲ ውስጥ የነበሩ የባለፈውን ተመራጭ ኢንቨስቲጌሽን ስናይ በጣም ትልቅ ኮራፕሽን ውስጥ እስከ መግባት ድረስ የተደረሰው ለዛ ነው። እነዚህ ሰፓሬት መሆን ስላልቻሉ ነው። አሁንም በፓርቲዎች አማካኝነት በፊት ለብቻ ነጣጥለው ያስቀምጧቸው የነበሩት ተቋማት ወደ አንድ እየመጡ ነው። ወደ አንድ በፓርቲ ስር ኮንትሮል እየሆኑ ነው እና ያ መሆኑ በተለይ ህዝቦች ተወካይ አለመኖሩ እና የፓርቲ ተወካይ መሆኑ ችግር እያመጣ ነው ይሄ ስርዓተ መንግስት። ስለዚህ ከዛ ተምረን ከነሱም የተሻለ ስርዓተ መንግስት ነው መውጣት ያለበት ብለን ነው መስራት ያለብን እና እሱን አይቻለው። ይሄኛው ከዛ በጣም የተሻለ ነው ብዬ ነው ማስበው። እንግዲህ እስቲ እናየዋለን፣ እንግዲህ አብረን እናየዋለን። መግቢያውን አላነበውም። መግቢያው በጣም ብዙ ነገር ሲያነሳ በተለይ በባለፈው የኢትዮጵያ ታሪካችን ምን አይነት ስርዓተ መንግስት ነበረን የነበረው፣ ከዛ ላይ እንዴት ወደቅን የሚለውን ያነሳ ነው። ከዛ ላይ የደርግን ስርዓተ መንግስት ወይም ህገ መንግስት ያነሳል። ከዛ በላይ የኢህአዴግን ህገ መንግስት ያነሳል። ምን አይነት መንግስቶች እንደነበሩ ያው ሁለቱም የደርግም ህገ መንግስት የህወሓትም ህገ መንግስት ዞሮ ዞሮ ከዚህ ከግራ ዘመሙ ከማርክስ ሌኒስት አይዲዮሎጂ የመጣ ነው። በተለይ የህወሓት ህገ መንግስት ልንለው አንችልም። የኢትዮጵያ ህገ መንግስት ሊባል አይችልም። አንደኛ ህገ መንግስት መፍትሄ ፈጣሪ እንጂ ችግር ፈጣሪ መሆን የለበትም። እርስ በርስ የሚያጋጭ የሚያጣላ እንጂ የሚያፋቅር አይደለም እና ስለዚህ ህገ መንግስትም ሊባል አይችልም። በአብዛኛው የቅኝ ገዢዎች ሰነድ ነው ማለት እንችላለን። ምክንያቱም ኢትዮጵያ እንዴት መጥፋት እንዳለባት የጻፉ ሰዎች ይሄንን ነው ሪኮመንድ ያደረጉት። ኢትዮጵያውያን በቋንቋ ተለያይተው በየራሳቸው መንግስት እንዲመሰርቱ ያደረጉት መመስረት አለባቸው ብለው ያሉት ቅኝ ገዢዎች ናቸው። የጣሊያንም ኢትዮጵያ ውስጥ በገባ ጊዜ ይህንን ነው ተከትሎ ሄደ የነበረው። ስለዚህ ይሄ ህወሓት ይዞት የመጣው ህገ መንግስትም ሊባልም አይችልም። ሲጀመር ፓርቲዎች ተሰብስበው ነው ህገ መንግስት ብለው ይዘው የመጡት። ስለዚህ ቅድም እንደተነጋገርነው ፓርቲ ህገ መንግስት ማቋቋም አይችልም፣ መብትም የለውም። ህዝብ ነው ህገ መንግስት የሚያቋቁመው እንጂ ፓርቲ አይደለም። ፓርቲ በኋላ በህገ መንግስቱን ተከትሎ መጥቶ ለምርጫ የሚወዳደርና የመፍትሄ ፈጣሪ ሆኖ የትኛው የተሻለ ነው ብሎ ህዝብ እንዲመርጥ፣ ህዝብ አገልጋይ እንጂ በህዝብ ላይ ህገ መንግስት የማውጣት ምንም አይነት መብት የለውም እና እሱን የሚጠቅስ ነው። ስለዚህ በዋናነት እነዚህን ሶስቱ ነገሮች
ሰብአዊ የሆነውን ህገ መንግስት ለማውጣት ማለት ነው። እግዚአብሔራዊ የሆነውን እግዚአብሔር ለሰው ልጆች በተፈጥሮ የሰጠውን ራስን የመግዛት ቤተሰብን የመግዛት ህዝብን የማስተዳደርና የመግዛት ስርዓት ነው እዚህ ላይ የሚመጣው ማለት ነው። ያንን መሰረት ያደረገ ነው። ስለዚህ የፖለቲካ ቡድኖች አገልጋዮች እንጂ ጠባቂ መሆን አይችሉም፣ ዳኛ መሆን አይችሉም። በዚህ ስርዓተ መንግስት አገልጋዮች እንጂ ጠባቂ ወይም ዳኛ መሆን አይችሉም። ያ ነው አሁን ትልቁ ችግር። ምክንያቱም አንድ የፖለቲካ ፓርቲ ኢትዮጵያ ውስጥ መሳሪያ ከያዘ ጠባቂነቱንም ዳኝነቱንም አንድ ላይ ይዞ ነው የሚመጣው። ያየ ነው ይሄንን ነው በታሪካችን። ያ መሆን የለ ያ ሰፓሬት መሆን አለበት። ፍጹም በዳኝነት ውስጥ ፍጹም በጠባቂነት ውስጥ ጣልቃ ጠባቂነት ሲባል ፖሊስ ሊሆን ይችላል፣ ወታደሩ ሊሆን ይችላል። በዛ ውስጥ ጣልቃ መግባት የለም። ምንም መብት እንዳይኖረው ማድረግ ማለት ነው። እነዚህን ሰፓሬት አድርጎ ማስቆም የፖሊሱን፣ የመከላከያውን፣ ህዝብን የሚጠብቁ ተቋማት፣ ህዝብን የሚዳኙ ተቋማት፣ ህዝብን የሚያገሉ ተቋማት ለየብቻ ሆኖ እንዲቆሙ የሚያደርግ ስርዓት ነው። በፊት በነበረው ጊዜ ነገስታቶቹ አሉ። ነገስታቶቹ የበላይ ሆነው እነዚህን ሶስቱን ነገሮች ያከናውኑ ነበር። ግን ነገስታቶቹ ሲሾሙ ብዙ አይነት ሪኳየርመንት ነበራቸው። በፊት እንዳየ ነው ማለት ነገስታቶች ሲሾሙ ከልጅነታቸው ጀምሮ መጀመሪያ ተመርጠው የሚያድጉ ናቸው። ሁለተኛ ደረጃ ደግሞ ሃይማኖት ጥንካሬያቸው፣ የማስተዋል ችሎታቸው በብዙ ነገር ተፈትነው ያደፉ መሆን አለባቸው። ሁለተኛ ደግሞ እነሱን እንኳን ስጋዊንም መንፈሳዊንም የሚያስብ ስለሆነ በስጋ ብቻ የሚንቀሳቀስ ስላልሆነ መንፈሳዊም ኃይል እንዳለ ስለሚረዱ በመንፈሳዊ ኃይልም ተጽዕኖ እንዳይደረግበት ለራሱ የሚዘጋጅ ጸሎት ሁሉ ስርዓት አለ። ስለዚህ እንደዚህ አይነት ነገር ማምጣት እንችላለን ነው በአሁን ደረጃ።